مرحبا እናንተና ትንሽ ካገኘው ኢንሻአላህ የተወሰኑ ሐሳቦችን በእስላምና ቤተሰብ ወይም እስላማዊ ቤተሰብ ሁሉ ምንድነው በሚል ርዕስ ያጠነጠነ ሐሳብ ኢንሻአላህ ለሚቀጥሉት የተወሰኑ ሰዓት ወይም ደግሞ ደቂቃዎች ወደ እናንተ ፎርዋርድ አደርጋለሁ። ከዛ እዚህ ሐሳብ ላይ ከተነሳን ብንወያይ የበለጠ እናዳብራለን ብዬ አስባለሁ ኢንሻአላህ። በተቻለ መጠን ከራሳችን ማለት ከሀበሾች ነባራዊ ሁኔታ ጋር ለማጣጣም ጥረት አድርጊያለሁ። ያሉትን ጽሁፎች ያሉትን እናቃቸውን ታሪኮች ቁራኖች ብዙ ባይበዛም ማለት ነው። ወላጅነት ወይም አሳዳጊነት በሚልና ከዛ ከግቡ ጋር ተያያዘ ኢንሻአላህ በሌላው ሰዓት አብረን እንቆያለን። እንደ አንድ መርህ መጀመሪያ እስኪ ይሄንን ትዝብት ያዙልኝ እህቶች ወንድሞች። አንድ የተሳካለት ዶክተር ስታገኙ ምን ትላላችሁ? በጣም የተሳካለት የተዋጣለት ቢዝነስማን ስታገኙ ምንድን ነው የምትሉት? በጣም ጎበዝ ትላላችሁ። ጎበዝ ነጋዴ፣ ጎበዝ ቢዝነስማን፣ ጎበዝ ዶክተር፣ ጎበዝ ኢንጂነር፣ ጎበዝ ምናምን። በጣም የተዋጣለት ፋሚሊ ላይፍ ያለው ሰው ጥሩ ሚስት ስታገኙ ወይም ትዳር የተሳካለት ወንድም ስታገኙ ምን ትላላችሁ? ማሻአላህ እንላለን። ስሟ ግን ምንድን ነው? እድለኛ ነው ማለት እድለኛ ናት፣ እድለኛ ነው ይላል። ትዳር ሲሆን ወይም ደግሞ ፋሚሊ ላይፍ ሲሆን ወደ እድለኝነት ወይም ወደ ላክ ስንወስደው ሌሎች ነገሮችን ወደ ኢንቨስት ወደ ኢንቨስትመንት ስንወስድበት አግባብ ልክ ነው ወይ ካላችሁ እኔ ልክ አይመስለኝም። ትዳርን እንደ ቢዝነስ ልጆችም እንደ ማንኛውም ንግድ ዘርፍ ወይም ፕሮፌሽን የሚሰራ ሳይንስ አርት ነው። ትዳር የሚሰራ አርት ነው። ሲስተር ግን አስር መስራት ሲያላል ብዙ ሳይንሱም ሆነ ወላ ኢንተረስቱ ሊሆን ይችላል አላማ እውቀቱ ወይም ደግሞ እንዳጠቃላይ ግንዛቤው ትንሽ ልክ መስላለን ምን ብለን እናንዳርኳለን እድለኝነት ነው ብለን እንወስደውና ስለዚህ በድል እንዲሳካ እንፈልጋለን። ያን ነገር ትክክል ነው ብዬ አላስብም። በማናቸውም ተነባራዊ ሁኔታ አንድ ግለሰብ ደስተኛ ስኬታማ ወይም በጣም ጥሩ ሰላም የሰፈነበት ፍቅር የሰፈነበት ቤት የሚኖር ወንድም ብትኖር እህት ካገኘ ልጆቻቸው አደረኞች ስነ ስርዓት ያላቸው አላህ የሚፈሩ ቤተሰባቸውን የሚያከብሩ ምናምን ሆኖ ሲገኙ እድለኝነት አይደለም ይሄን ነገር ያስገኘው፣ ምኞት አይደለም ይሄን ነገር ያስገኘው። አንዳንድ ሰዎች እንደሚናገሩ ላ በፍጹም በጣም ብዙ ጉልበት፣ ሀብት፣ ጊዜ፣ እውቀት ኢንቨስት ተደርጎበታል። ብዙ መዋዕለ ንዋይ ፈሶበታል። ከስኬታማ ሰዎች በስተጀርባ ሁሌ ሂዱና ጠይቋል። ቤተሰባቸው ተሳካላቸው ሊሆን ይችላል፣ ቢዝነሳቸው ተሳካላቸው ሊሆን ይችላል፣ አካዳሚክ ላይፋቸው ተሳካላቸው ሊሆን ይችላል፣ ሀታ የዲን ሀያታቸው ተሳካላቸው ሊሆኑ ይችላሉ። ጠይቋቸው፣ አትገምቱ። ቀጥታ ሂዱና ጠይቋቸው። ምንድነው አንተ እዚህ ጋር ያደረሰህ ብሏቸው። ወላሂ እናንተ ካደረጋችሁት ወይም ደግሞ ስኬታማ ያልሆኑ ሰዎች ቆጣቆጥ ካላደረጉት ያደረጉት ነገር አለ። እንደዚህ ሰዎች ዝም ብሎ በድንገት ይመጣ ነገር ነው። ስለዚህ ያንን ነገር ስናደርግ እኛም ሰዎች ያደረጉትን ኢንቨስትመንት ኢፈርት ስናደርግ የአላህ ሱነነል ከውን ነው። ይሄ የረሱል ሰለላሁ ዐለይሂ ወሰለም ኡመት ልዩ የሚያደርገው ተአምር አይገዛው። ተአምር ዊሽ ድሪም ምናምን እንላቸው ነገሮች አይደሉም። አበደን በል ተጨባጭ ስራዎች ይገርም። ሳይንስ መሬት ላይ የሚቆጠሩ የተወሰኑ የምናውቃቸው ፕላን ፕሮግራም ያደረግናቸው ስራዎች ውጤት ያመጡታል። ወይላ አይደለም። በዚህ ውጭ የተለየ ሌላ ሳይንስ የለው። ያ ካልሆነ በተለያየ ዓለም ውስጥ ልንገባ ልንወድቅ እንገደዳለን ማለት ነው። ስለዚህ የስኬት ዋነኛው ቁልፍ ጥረት ነው ብያለሁ። አይደለም የሚል ሰው ካለ በኋላ ይከራከራለን ይሻላል። ያዙትና ጥያቄውን የጥረት የስኬት ሁለኛው ቁልፍ ወይ ዋነኛው ኢለመንት እኔ ጥረት ነው ብያለሁ። ትግል ነው፣ ጁህድ ነው ብያለሁ። ለዛም አላህ ሱብሓነሁ ወተዓላ እንኳን ይህንን ተውትና ሌሎች በጣም ትልልቅ የዲን ኤሌመንቶችን ቤተሰባችሁ፣ ልጆቻችሁ፣ ሚስታችሁና ትሪት ማድረጉና ማሰማመሩ ተውትና ማናቸው የአኺራ የጀነታችሁ ጉዳይ ማለት በጥረት ላይ አለው። የተቀመጠና የታገለ አንድ ነው። የለፋና ልጅ ያደረገ ውሽ ያደረገ ሰው አንድ ነው እንዴ? ተሻወቀለ እሱማ አይሆንም። ሱነነል ከውን እንደሱ አይፈቅድም። እንደውም አንዳንድ የእስላም ቃል ሀታ ነቢይ ቢሆን ይላል ነቢይ ቢሆን ሙርሰል ከአላህ ከረበል ዓለሚን የተላከ የአላህ አምባሳደር እንኳን ቢሆን ሰነፍና ዝልዝል ከሆነ አላህ አይረዳውም።
ሐሻሁ ለልአንቢያ ወልሙርሰሊን አየኩኑ ሰነፍ ዝልፍልቅ አይሆን የአላህ መልእክተኛ እሱን እናውቃለን አይደል? እምነታችን ነው። ነገር ግን ለሙባለግ ጉዳዩ እዛ ድረስ እንኳን ቢደርስ ሰነፎችና ዝልፍልቆች ከሆኑ ለጉዳዩ ኮንሰርንድ ሆነው የማይታገሉና የማይረዱ ከሆነ አላህ ሱብሓነሁ ወተዓላ ትግል ውጤታማ አይደለም፣ ስኬታማ አይደለም። እዚህ ቤተሰባዊ ህይወታችን ጋር ስንመጣ ያው ብዙ ሰዓታችን የለም። እስኪ በኋላ ወደ ውስጥ ጠለቅ እያለ ስንመጣበት እንወቃቀስ ከሆነ አንዳንድ ነገሮች እንወቃቀሳለን። እንደ ሜቶዶሎጂ ወቀሳ ሜቶዶሎጂ አይደለም። ያግጣ ታውቃላችሁ ይመስለኛል። ፕሮግራም ሜቶዶሎጂ አይደለም። ሰው በወቀሳ ይስተካከላል ብዬ ስለማላስብ ማለት። ለማንኛውም ቁም ነገሩ ልጆች ወይም ቤተሰባችን ባጭሩ ደስተኛ ውጤታማ የሚሆነው አካባቢውን ከቤታችን ጀምረን ምቹ ለማድረግ በቻሉ ቀጥል ቤተሰባችን መጀመሪያ ከዛ አካባቢያችን ጎረቤታችን ተመሳሳይ ፍቅር የሰፈነበት ሰላም የሰፈነበት ልጆች ፍላጎታቸው የሚከበሩበት የሚደመጡበት የሚታሰቡበት ቤት ባለ ቁጥር ውጤታማ የመሆን እድል አለን ብለን እናምናለን። ይሄ ደግሞ ተጅሪባችን ነው። መሬት ላይ ያለ የወረደ ተሞክሮቻችን ይህን ያሳያሉ። መልካም እኛ ጋር አሁን ይሄ ነገር ትንሽ አለ ወይ? ችግር ውስጥ አይደለም። ቤተሰባዊ ህይወታችን ላይ ችግሮች የሉም ወይ? እንዳሉ ሰው ማጠቃለል ፈትኜ ማጠቃለል ባልወድም ግን ጎልቶ የሚታዩ ችግሮችን ሼር ታደርጉኛላችሁ ብዬ ስለማስብ እስኪ እነዚህን ሀሳቦች እናንሸራሽራቸው። እንትኑ ቢሰራ ኖሮ ሀሳቦቹ እንዳለ ሊስት ዳውን ሆኖ ታገኛቸው ነበረ። አላኩላ እኔ ያነሳቸዋለሁ። እያሰላሰላችሁ ወይም ከኔ ጋር እያዋዛችሁ ከቆያችሁ ኢንሻአላህ ይገባል። በቤተሰብ ውስጥ ጎልቶ ለሚታዩ ችግሮች ተጠቃሽ ምክንያቶች ብዬ የሚከተሉትን 7 ወይም 8 አካባቢ ምክንያቶች አኖርያለሁ። አይደለም ካለ በኋላ እናወራለን ኢንሻአላህ እንከራከራለን። ምክንያቶቹን ስናውቅ በጣም አቋራጭ በሆነ መንገድ በመገልበጥ ሶሉሽኑን እናገኛለን። ሀቂቃ ምንም ሳናወሳስብ ይሄ ምክንያቶች አሉ ካል እነዛ ምክንያቶች መገልበጥ ሶሉሽን የሚሆንባቸው ነው ይባላል። ሪሊ በእኛ ላይ ውስጥ ሀብትን እያደረገ ከሆነ በተለይ በእኛ ላይ ውስጥ ያለ ነገር ከሆነ ትንሽ መቀየር ነው። ኦኬ ለመቀየር ዲተርሚኔሽን ይፈልጋል፣ ቆራጥነት ይፈልጋል፣ በሀሳቡ ላይ መተማመን ያስፈልጋል። ሀሳቡ ላይ ምንም አይነት ቤግ ነገር ይዛችሁ እንድትሄዱ አልፈልግም። ሀቂቃ ከዚህ ሌሰን በኋላ የመጀመሪያው አብዛኞቻችን በራሳችን በቤተሰባዊ ህይወታችን ዙሪያ ላይ በቂ ልምድ አለን፣ በቂ ልምድና እውቀት አለን። በጉዳዩ ላይ ስንት መጽሐፍ አንብባችኋል? ቢላሂ አለይኩም ውጤታማ ፋሚሊ ስለማድረግ ፋሚሊያችሁ አስባችሁበት ተጨንቃችሁ መጽሐፍ ያነበባችሁ ሰዎች እጃችሁን አውጡ። አይደለም እኔ አፍራለሁ። ትላልቅ ሰዎች እንደዚህ ያደርጋሉ። ግን ራሳችሁ ጠይቁልኝ። አላፋው ስንት መጽሐፍ አንብባችኋል? በዚህ ጉዳይ ላይ ኤክስፒሪየንስ ነው ብላችሁ የምታስቡትን ሰው አንድ ሰዓት ወስደህ እባክህ አላህ ቀን ይሆናል ቤተሰብን እንዴት አድርጌ ውጤታማ ወይም ፌክቲቭ አደርጋለሁ ብላችሁ ቁጭ ብላችሁ ሌክቸር ወስዳችኋል። ታግሳችሁ ለምንድን ነው የትዳር የቤተሰብ ጉዳይ ላይ ሲሆን ትራይ ኤረር እናደርግ ማለት ነገር ማርሃባ። ይሄ አንደኛው ምክንያት ነው ያስባል። በቂ እውቀትና ልምድ የሌለው ወይም ደግሞ በጉዳዩ ዙሪያ ያሉ ስልጠናዎችን በፍጹም አለማግኘታቸው። አንድ ሰው ከማሌዥያ ፒኤችዲ ሊሰራ እዛ 6 ዓመት ቆይቶ መጣና የነገረ ነገር ገርሞኛል። ምን አለ? አንድ ሰው ልጃችሁን ሊያገባ ሲመጣ ልክ አዲስ አበባ ላይ አሁን እየተደረገ እንዳለው የኤችአይቪ ቴስት ሰርቲፊኬት ይጠይቃል። አይደለም ኤችአይቪ ኮመን ጥሩ ማለት ነው። ገጠር ነው ማለት ሳይመረመር ልጅ አይሰጠው ወይ ካይታሰበለት ማሌዥያ ኢንዶኔዥያ አካባቢ ላይ 6 ወር ስልጠና ሰርቲፋይድ ይደረጋል። አንድ ጎረምሳ ባለበት ብቃት አለው ተብሎ ማለት ነው። ኖሃው ስልጠናው በደንብ ነው። ባለሞት ወንድም ከመሆን ይለያል አይደል? ወንድምሽና ባልሽ አይደል? ሚስት መሆን ከእህትነት ይለያል። እህት መሆን ለምደሽ በ20 ዓመትሽ ድንገት የሆነ ጎረምሳ ቤት ሚስት ተደርገሽ ስትወረወሪ እናት ተደርገሽ ስትወረወሪ ምንድን ነው የሰጡሽ ነገር? በማን ነው ወቀሳ? አንዳንድ ቀን በአንድ ወር የፈረሰ ትዳር ሽምግልና ውስጥ ገብቻ ካለ ትታሙት ማለት በአንድ ወር ምን አማርኛ የ25 ዓመትና የ17 ዓመት ሴት ተጋቡ። በአንድ ወር ፈረሰ። አባት መጣና ልጁን ይዞ ወደ ቤት መለሰ። ክራስ በጣም አደጋ ነው። ይሄ አንደኛው ችግር ነው ብዬ አስባለሁ። ሁለተኛ ዝም ብሎ ከአያት ከቅድመ አያት ባገኘነው ልምድ ልጆቻችንን ለማሳደግ መሞከር።
ዘመን ይቀያየራል፣ ሰቃማን ይቀያየራል። የሰዎች ባህል አስተሳሰባቸው ብዙ ነገር በፍጥነት እየተቀያየረ ነው። ልክ እንዳየሩ ሁኔታ በቅርብ ቀን የመጣው ጥሩ ብለት በጣም ያቃጠል ነበር ላይ ደግሞ ትናንትና ማታ የበረደኛል። እንዴት ያለ ነገር ነው! የዋሽንግተን አዲስ አበባ ከአዲስ አበባ የሚመስልበታል ነገሮች የሚገለባበጡበት ከተማ አዲስ አበባ እንደዛ ነው የማስበው። ግን አሁን እዚህ ባሰበት ጨምር መርሃባ ነገሮች በፍጥነት እየሄዱ መሆናቸውን እያስተዋላችሁ በልጆቻችንና በእናንተ መካከል ያለውን ጋር ማስተዋላችኋል። 40 ዓመት ትበልጠዋለህ ልጅ ባባ የ8 ዓመት ልጅ ቢኖር 48 ዓመት ከሆነ ወደ 38 ዓመት ከሆነ በ30 ዓመት ትበልጠዋለህ። በ30 ዓመት ውስጥ ብዙ ዲፈረንስ አለ ጀነሬሽን ጋር። እዚህ እኛ ባደግንበት ትራዲሽናል ወይ ቀጥታ ልጆቻችንን ለማሳደግ ሚስቶቻችንን ትሪት ለማድረግ ባሎቻችንን ትሪት ለማድረግ ስንንቀሳቀስ ችግር ክላሽ። ሶስተኛ በተፈጥሮ ባለን ውስን እውቀት ብቻ ልጆችን ለማሳደግ መሞከር። ወላጅነት በነገራችን ላይ ናቹራል ነገር ተፈጥሯዊ እናውቃለን አይደል? አባታችን አደም አባት አልነበረው አባት ሰው እናታችን ሀዋ እናት አልነበራትም ማለት ነው። አደም እናት ነበረላት ልጅ እኔ ግን ናቹራሊ የምንሰጠው ይለመታል። ግን ከጊዜውና ከተጨባጩ አንጻር እያጣጣምንና ጊዜው የሚጠይቁን ሪኳየርመንቶች በሙሉ አሟልተን መስጠት የምንችለውን አቅም እናገኛለን። እኔ ጥርጣሬ ስላለኝ በተፈጥሮ ባለን ውስን እውቀት ብቻ አሁን ብዙ ነገር ዶሚኔት የሚያደርጋቸው ብዙ ፋክተሮች አፌክት የሚያደርጋቸውን ልጆቻችንንና ሚስቶቻችንን ባሎቻችንን ትሪት ማድረግ እንችላለን ብዬ አላስብም። የተለያዩ ሀሳቦች ካሉ በኋላ እንሰማለን። የምታወራው ነገር ተወልኛ ዝም ብለን እንደዚህ ነው ካለ አራት አልፎ አልፎ እናንተን ለማጥቃት አይደለም ይሄን ሀሳብ ያልኩት ጀማዓ በፈስለ ዘንድ ወለኛላ በፈስለ ዘንድ የምዕራብ ባህልን እንደ ምሳሌ ወይ ባለበት ሁኔታ መቆረጥ ባለበት ብዙ ጥሩ ነገር እንዳላቸው እናውቃለን። ምዕራብ ነገር ግን ማንወስድላቸው ብዙ ነገር እንዳለ እናውቃለን። ግን አልፎ አልፎ አንዳንድ ቤት በተለይ አዲስ አበባ ላይ ይሄንን የማየው ይገርመኛል። ሱብሃንአላህ እንዳለ ኮፒ ፔስት አንዳንድ ጊዜ ኮፒ ፔስትን ሲያደርጉት በትክክል የተቀዳ ባለመሆኑ ጭምር ዲቤት ያደረገ ነገር ኮፒ ተደርጎታል። የዌስት ነው ሰልጥኗል ብለን ውስጣችንን በጣም ስላሳመንን ማለት ነው። የተሸነፈ ህዝብ ድሮ ኮፒ ያለው ታውቃለህ። አሸናፊና ኮፒ ነው የሚደረገው አይደል? በሰባተኛው በስምንተኛው ክፍለ ዘመን ታውቃላችሁ ነገሮች የለበሱት እዚህ ጋር ይታያቸዋል። ኢማም አማይ ይታያቸዋል። እንደዚህ አይነት አማን ትልልቆቹ ማለት ነው። እንደዚህ ትንሽ ማለት ትልልቁን መጠጣት ምን ይመስላችኋል? የስኮላርነት ምልክት ነው። አንድ ሰው በጣም አዋቂነቱ የሚለካው ትልቅ አማን ከተመጠመ። ስለዚህ አንዳንድ ጃሂሎች ራሱ እሱን ይተመጥማሉ። ትልቅ ለመባል ባላቸው ውስጣዊ ተረሳቸው። ዌስትን ስትመጡ የዌስት ፈላስፎችን ይላቸው ብዙዎቹ የተመጠሙ ነው። ታዲያ ረማን ሙስሊም ያልሆኑ ቢሆኑ ይተመጥሙት ናቸው። አሁን ዛሬ እኛ ደግሞ እሱ ብቻ ሳይሆን ሌላው ያው ዌስት የሚባለው ዓለም አሸንፎናልና ብዙ ነገሮች ላይ ኮፒ ነገር አንዳንዴ በጭፍን ማለት ሳናሰላስለው ሳናነሳሳት። አምስተኛ የጎረቤቶቻችንን ብልሹ መንገድ የሚከተሉ ማለት ጎረቤታቸው ሀብታም ሊሆን ይችላል፣ የተማረ ሰው ሊሆን ይችላል። ሌላ አክቲቪቲ በማናቸው መንገድ የተበላሹ ጎረቤቶችን ኮፒ የማድረግ በሽታም አባዜም አለ አዲስ አበባ ላይ። ይሄ ነገር በጣም እናያለን። ዛሬ ደግሞ ማሻአላ ተባረከላ ኮንዶሚኒየም ቤት መጣና ሰው እንደተተፈተፈ ከጎን ለጎን አማማል ሁሉ ነገር የጋራ ነው። በዛ ጊዜ በጣም መወራረሶች አሉ። ይሄ አምስተኛ ምክንያት ነው ያስባሉ። ስድስተኛ ሌሎችም ማለት በራሳቸው የህይወት ዘመን ያላሳኳቸው ምኞታቸውን በሙሉ ልጆቻቸው ላይ እንዲያሳኩ ይመኛሉ። እኔ ዶክተር መሆን ፈልግ ነበር ልጄ ዶክተር እንዲሆን ፈልጋለሁ ብለው ዊሽ ያደርጋሉ። ይሄ በጣም የተዛባና የተሳሳተ አመለካከት ነው ያስባሉ። ጎልቶ የሚታይ ችግር ጭቅጭቅ ንትርክ ሶሻል ሳይንስ ትመርጣለህ ናቹራል ሳይንስ ነው የሚፈልገው ወላጆች አካባቢ እኔ አንተ አካውንታንት ነው እንድትሆን የምፈልገው የለም ሃይ ስኩል ተማሪዎች አካባቢ ኮመን እየሆነ ያለ ችግር ሆኗል አዲስ አበባ እኔ በምኖርበት ከተማ የእናንተን አላውቅም። ሌላ ደግሞ ትንሽ የሚገርሙኝ የማይገርማቸውና የወላጅነት ኃላፊነታቸውን ትንሽ ቆየኝ የሚሉ ሰዎች አሉ። አሁን ትንሽ አንዳንድ ጉዳዮች ላይ ቢዚ እስኪ ተውኝ ይላል። ምን ጉዳይ ላይ ቢዚ እንደሆኑ አላውቅም። ለማንኛውም የወላጅነት ኃላፊነት የአባትነት የእናትነት ኃላፊነት ለሌሎች አካላት የሚሰጥ አይደለም። እንደ 7ኛ 8ኛ ፖይንት አነሳለሁ። ጊዜ የለኝም። ስለዚህ ልጆችን ማን ያሳድግልኝ? ቴሌቪዥን
ይህ እናተኳን ለሚያለከታችሁ ሞግዚት አዲስ አበባ ላይ ሞግዚት አላውቅም። በዚህ ዴኬር ሴንተር ልትቋቸው ትችላላችሁ። ሌላ ጊዜ አስጠኝ የቤት መምህር ለጓደኛ እንደዚሁ ተፈርሞ የሚሰጡ ልጆች ቁጥር ብዙ አለ። ልጆችን ለማሳደግ the right person is you. The right person is you ማም አንቺ ከተቻለ በማናቸው ምድር ላይ ባሉ ፍጥረታት የማይተካ ነገር ወላጅ ነው። በማንም አይተካ። ለአላሁ የግድ ስንገደድ አያቶች ሊያሳድጉ ይችላል። ስንገደድ